በጋራ ስንሰራ አቀራጅተን ስንሰራ በሳይንሳዊ መንገድ ስናግዝ እዛ አካባቢ ያለው ችግር የሚፈታ ነው። የፕሮጀክታችን በጣም ከፍ ያለ ነው። ያው በፍጹም የማይቆራረጥ እንደ ኤሌክትሪክ አንድ አገልግሎት እንደ ኢትዮጵያ ኤሌክትሪክ አገልግሎት ኢንቨስትመንት ዘርፎች ላይ ሰማርቼ እሰራለሁ። ለምሳሌ ኢንዱስትሪ መንደር ላይ እያለማው ነው ያለውትና ያው ግንባታ ውስጥ እያጠናቀቅን ያለንበት ሁኔታ ነው ያለው። በዛሬው ስብሰባ በነበረን ውይይት ያው ከማብራት ኃይልም ከልማት ባንኮችም ብድር አገልግሎት ጋር ተያይዞ ከመንገድ አገልግሎት ለምሳሌ ኢንዱስትሪ መንደር ላይ የመንገድ ችግሮች ነበሩ። ኦልሞስት እነዛ ተቀርፈዋል። የማብራት አገልግሎት ነበር፣ እሱም ኦልሞስት ተቀርፈዋል። ያው ትራንስፎርመር ነበር ችግር የነበረው፣ እሱም በምን መልኩ እንቀርፋለንና የብድር አገልግሎቱን በምን መልኩ ማግኘት እንችላለን። ለምሳሌ ማሽነሪ የልማት ባንክ የሚመቻችበት ሁኔታ አለ። እነሱ ነገሮች ማብራሪያ እንዲሰጡ ከልማት ባንክም ኃላፊዎች ጋር ከማብራት ኃላፊዎች ጋር ከባንክ ኃላፊዎች ጋር ማብራሪያ ተሰጥቶን ወደ ልማት የምንገባበትን መንገድ ያው የተነጋገርንና ከዚህ ቀደም የተሰማራው ዱቄት ማምረት ነው። እዚህ ስልት ዞን ሆኖ ጦራ ከተማ መስተዳድር ላይ ነው የሚገኘው። ዛሬ ዞኑ ኢንቨስትመንት ባዘጋጀው ዞኑ መስተዳድር ጋር በጋራ በመሆን ባዘጋጁት ፎረም የንግዱን ማህበረሰብ በኢንቨስትመንት ዘርፍ ላይ ተሰማርቶ የሚገኘው ያለባቸውን ችግር ምንድነው በሚል ችግሮችን ለመፍታት ከኢኮኖሚውን ባስመልክቶ ከባንክ ጋር ባለው ከልማት ከመብራት ከመንገድ ያለውን ችግር በሙሉ አናግሮ በአብዛኛው የተፈታ ከመሆኑ ሌላ የቀሩትን ደግሞ ለመፍታት ያሉትን በሙሉ ለቅሞ ለማረም ጥቃቅን እንትኖችን ጨርሶ ለማረም ያለንን በግልጽነት አወያይቶ በጣም ደስ በሚል አይነት ሁኔታ እና በሚስም መልኩ ያለውን ነገር በሙሉ ለማመቻቸት እኛንም በሚያድስ መልኩ ጨርሶ አስተካክሎ በሚያድስ መልኩ ውይይት አድርገናል። በዚህ አጋጣሚ ማንም ሰው ከውጭ ቀመር ይፈልግ እኔ የዘርጋሁት መንገድ ስላለ በዛም ማለት እኔን ተዋውቆኝ ማንም አይቸገርም። ምክንያቱም ቻይና ኦፊስ አለ፣ እዚህም ኦፊስ አለ። ያው ይሄ መንገድ ተዘርግቷል ቻይናው ስላለ በዚህ አጋጣሚ ማንም ሰው መጠቀም ይችላል መሆኑ ገልጸናል። ተማራን ያው ኤጀንት ነው እኛ ኤጀንት ነን። ይሄን ኤጀንት ለሆነ ቻፕ ምንድነው ለራሳችን የዕቃ መስመር እንዲኖር ነው እንደናታ ሌላውን ኦፊስ እንዳንጠይቅ በራሳችን ኦፊስ እንደፈለግን ማግባት እንችላለን። ወራቤ በቴሌቪዥን እያየኋት ብዙ ጊዜ ደስ ይለኝ ስለነበር በአጋጣሚ ራሴ ገብቼ አየኋት። ገባው ማሽን የዕቃ ማጠቢያ ሽቦ 3 ማሽን፣ የአጥር ሽቦ 3 ማሽን፣ የወንፊት ሽቦ 3 ማሽን፣ በአጠቃላይ 8 ማሽን ነው። ቦታው ማብራት ስለሌለ ማብራት አልቻለም። እዛው በተከራይ ነው እያመረትን እንገነባለን ነበር። ማብራት ስለነበር ማብራት አልቻለም። እኔም አለ ያሰንም አለ መሐመድ ፈርጊሳም አለ ሁላቸው አመሰግናቸዋለሁ። ባደረጉልኝ አሁን ያው ፕሮሰስ ላይ ነው ያለው ያልቃል ተብያለሁ። ኢንሻአላህ ቅርብ ቀን እኮ ተተክሎ ምርት እንደሚጀምር ውይይቱ የዛሬው በጣም ደስ የሚልና የሚያስደስት ነው። በተለይ የዞን አመራርና የከተማ አስተዳደሩ ከንቲባው ያደረጉት ኢንቨስትመንት ኃላፊው ያደረጉት በጣም ጥሩና የሚያነቃቃ ለወጣት ወደ ስራ የምንገባበትን ሁኔታ የማመቻቸት ስራን የሰሩት እነሱን ለማመስገን ፈልጋለሁ። ሲቀጥል ደግሞ ያው እኛ ወደ ስራ ስንገባ ብዙ ማህበረሰባችንን ወደ የስራ እድል መፍጠር የምንችልበት ዘርፍ የተሰማራንበት ቢያንስ 200 እና 300 ሰራተኛ በላይ ልንቀጥር የምንችልበት በተለያዩ ዘርፎች የስራ እድል የምንፈጥርበት እነዚህ ነገሮች ነው። እነዚህ ዘርፎች ላይ ተማርተን ልንሰራ ወደ ስራ የምንገባበትና ይህን ደግሞ ማነቆ የሆኑብንን ነገሮች ለመፍታት ከዞን አስተዳዳሪ ከኢንቨስትመንት ኃላፊ ከክቡር ከንቲባው ያሲን ከሊል
ከነሱ ጋር ውይይት ጀምረናል። ኦልሞስት ውይይታችን በጣም ጥሩና ወደ ስራ የምንገባበትን እድል የሚያፈጥን ይሆናል ብዬ አስባለሁ። ሌላ ማስፋፊያ ያሉ ነገሮችን ወስደን እንፈታለን። ሌሎች ደግሞ ተጨማሪ ፍላጎቶች ካሉ በሂደት እያየን እንሄድ ይሆናል። መንገድን አትስጉ። መንገድ እየሰራን ዲቾች ብዙ ቦታ ላይ ማቋረጫ የነበሩ ችግሮች እንፈታለን። ያ በየዓመቱ ፕሮግረስ አለ፣ እድገት አለ፣ ለውጥ አለ። ይሄን ለማስተካከል እኛ ዝግጁ ነን። በዚህ ደግሞ ያለን ተነሳሽነት ቀደም ከነበረው የበለጠ ተበረታተናል። ሌሎችንም እንደው በዚህ ይህንን ጠርተን ላልደረሳቸው ይህንን ያልተካፈሉ ይሄ ሁኔታ ባለው ሁኔታ በጣም አስደሳች ሁኔታ ያለው ግልጽ ደግሞ ያልሆነልን ባንኮች እያንዳንዱ ብራንቾችን ተጠርተው የልማት ባንክ፣ የንግድ ባንክ እንዴት ሊደግፉን እንደሚችሉ የሰጡን መግለጫ እኛን በጣም ወደዚህ ስራ የዘገየን መሆኑና ብዙ ሞቲቬት አድርገን እንድንገባ አድርጎናል። የዛሬው መድረክ እኔ በእውነት ከሆነ ዘይኔ መጥቶ ሰብስቦን ያሲን አለ፣ ዘይኔ አለ፣ መሐመድ አለ አዲስ እንደተወለድኩ ነገር ደስ እንደሚል ምክንያቱም እነሱ ሰብስቦ እነሱ ባንኮችን ይዘው መጥተው ይሄን ሁሉ ነገር አስተባብሮ ይሄን ነገር በማድረጋቸው እኔ ከፍተኛ ደስታ ተሰምቶኛል። ኢንሻአላህ ማብራቱን እኛም ማብራት ትራንስፖርት ባጭር ሲያልቆ ጥሩ ስራ ጀምረን ከመቶ ሰራተኛ በላይ መሰረተ ደስተኛ እነሱ ተጠቅመው እኛም ተጠቅመን አገራችን ለመጥቀም ድርጅታችን እኛ ይሄ ነው። ሌላ ምንም ጨምር ነገር የለም። ዞኑ ምቹ እንዳልሆነ ምቾት እንዳሌለው ወደ ስራም ሲገባ አዋጭ እንዳልሆነ አድርገው የሚያወሩ እስከ እነዚህ ጋር በተያያዘ እስኪ የሚያስተላልፉት መልዕክት። ያው ይሄ አሉባልታ ነው። እኛ እዚህ ዞን ላይ ሰርተን ነግደን እዚሁ ዞን ላይ ከታች ተነስተን ሰርተን ነግደን አትርፈን የኢንቨስትመንት ዘርፍ ላይ ተሰማርተን ትልቅ ፕሮጀክቶችን ስራ እያስኬድን ያለን። ስለዚህ ይሄ ደግሞ አሉባልታና እኛ ለዚህ አሉባልታ ማሳያ ነው። ምክንያቱም እኛ እዚሁ ከተማ ላይ ተወልደን እዚሁ ከተማ ላይ አድገን እዚሁ ከተማ ላይ ሰርተን ነው አትርፈን ወደ ትልቅ ዘርፍ የተሰማራ ነውና ከችርቻሮ ወደ አምራችነት የተሰማራ ነው። ስለዚህ እሱ ይሄ አሉባልታ ነው እና ዞን ላይ ያለው ዞን አመራር ላይ ያለው ቁርጠኝነት በጣም የሚያስመሰግናቸው የተለያዩ ስራ ዘርፍ ላይ ተሰማርተ የተለያዩ ዘርፎች ላይ የስራ እድል እንድትፈጥር የሚያደርገና የሚያበረታታ ዞን ላይ የሚሰሩ ስራዎች በጣም የሚያስደስቱ ናቸው። እኛ ጭምር ማሳያ ነው። እዚህ ዞን ላይ ሰርቶ ማደግ ማግኘት ለተለያዩ እንትኖች ለከተማ ለተለያዩ እንትኖች ግብአት ማቅረብ እንደሚቻል ማሳያ ራሳችን ነን። አመሰግናለሁ። የዛሬ የውይይታችን ዞናችን ባለፉት ጊዜያቶች በርካታ የልማት ስራዎች ማህበረሰቡን ለመቀየር የሚሰሩ ስራዎች አሉ። በዚህ ዘርፍ ደግሞ የዞን አስተዳደር ጨምሮ ከፍተኛ ትኩረት ተሰጥቶት እንደ ሀገር አቀፍ ከፍተኛ ትኩረት ተሰጥቶት እየተሰራ ያለው አንዱ የኢንዱስትሪ ዘርፍ ነው። በዚህ ይክፉበት መሬት መንገዱ ይሰራ አንድ ተቋም ወይም አንድ ሀገር ኢንዱስትሪ ባለሀብቶችን ለመሳብ የሚፈልገው ሶስት ነገሮች ሰርቶ ነው። አንደኛው መንገድ ነው፣ ሁለተኛው ውሃ ነው፣ ሶስተኛው መብራት ነው። መንገድ፣ መብራት፣ ውሃ እነዚህን አዘጋጅቶ መንገዱ ጠራርጎ ሬዲ አድርጎ ነው ግቡ አምርቱ ሲል ማንም ሰው የትኛውም አገር የትኛውም እነዚህ ሶስት ነገሮች አዘጋጅቶ ነው። አልሐምዱሊላህ እነዚህ ሶስት ነገሮች መዘጋጀት ላይ ናቸው። መንገዱ ይዘጋጅ ነው፣ ጥሩ ሂደት ላይ ነው ያለው። መሬት እያስረከበ በአጭር ጊዜ ውስጥ ወደ ልማት ገብቶ ወራቤ ከተማ ቀጥታ ምርቱን ለመርካቶ ማቅረብ ይችላል። ጠዋት 12 ሰዓት ከተነሳ ከጠዋቱ 3 ሰዓት 4 ሰዓት አዲስ አበባ መርካቶ ገብቶ ምርቱን ማከፋፈል ይችላልና አንዱ የትልቁ ዓለምም እየተመራ ያለው በኢንዱስትሪ ነው። አደጉ የምንላቸው ሀገሮች ከግብርና ወጥተው የግብርና ምርት ፕሮሰስ አድርገው ወደ ኢንዱስትሪ ሲያስገቡ ነው። ስለዚህ ይሄ ኢንዱስትሪ በባህሪው ትልቅ ካፒታል ይፈልጋል። ለምሳሌ እነኚህ 259 ፕሮጀክቶች ሙሉ በሙሉ ወደ መሬት ሲገቡ በዞኑ ከ33 ቢሊዮን ብር በላይ ኢንቨስት ይደረጋል። በግንባታ ሂደት ላይ ማሽን በማስገባት ላይ ስራ እስከሚጀምሩ ድረስ። ይሄን ብቻ አይደለም፣ በቋሚ እነኚህ ፕሮጀክቶች ሙሉ በሙሉ ወደ ስራ ቢገቡ ከ27000 በላይ ስራ አጥ ወጣቶች መቅጠር የሚችል የስራ ዕድል መፍጠር የሚችሉ ፕሮጀክቶች ናቸው። ስለዚህ እነዚህ ፕሮጀክቶች ከገቢ ጋር ስናያይዘው የስራ ግብር አለ። እነኚህ እንትኖች ደግሞ ከውጭ ተኪ ምርት ነው የሚተኩት። እነኚህ ፕሮጀክቶች ተኪ ምርት ነው የሚተኩት። ስለዚህ ከዚህ መነሻ ለሀገራችን ብሎም ለዞናችን ብሎም ለክልላችን
ከፍተኛ የሆነ ገቢ ማስገኘት የሚችሉበት ነው። ከፍተኛ የሆነ የስራ አጥ ወጣት ቁጥር መቀነስ የሚችሉበት፣ ከፍተኛ የሆነ ከውጭ ዶላር ኢንቨስት ተደርጎ የሚመጣውን ምርት በሀገር ውስጥ መተካት የሚቻልበት እንደ ሀገር ትልቅ አስተዋጽኦ ያላቸው ፕሮጀክቶች ናቸው ማለት ነው። አገልግሎት አሰጣጣችንን እናስተካክላለን እና ሌሎች ነገሮች ተባብረን በሂደት የምንሰራቸው ነገሮች አሉ። ያነሳቸው ነገሮች ተገቢ ናቸው። በጋራ ለመስራትና በቅርብ ጊዜ ውስጥ ኢንዱስትሪውን ምርት ለመምራት ዝግጁ ነን።